ሰላም ጤና ይስጥልኝ። ዛሬ ገበያ ላይ አሉ የተባሉትን የታላላቅ የኪ ፕሮግራሚንጎችን ኦቴል KM100 እና ኤክሶርስ ማክስ ፕሮ ኪ ፕሮግራሚንጎችን በዚህ ቪዲዮ እንፈታቸዋለን። አብራችሁን ቆዩ። ኦቴል KM100 የላቀ ኢሞቢላይዘር ሲስተም አለው። ከመኪናው ጋር ዋየርለስ VCI በፍጥነት ይገናኛል። ፒን ኮድ የማንበብ አቅሙ በጣም ፈጣን ነው። በተለይ ለዘመናዊ ቶዮታ፣ ሃዩንዳይ፣ ኪያ ስማርት ቁልፎች አንሎክ አድርጎ በድጋሚ ለመጠቀም አንደኛ ነው። ነፃ ሶፍትዌር አፕዴት ያለው ሲሆን 2GB RAM እና 64GB ስቶሬጅ የተገነባ ነው። ዋየርለስ VCI የሚሰራ ፈጣን መሳሪያ ሲሆን ቁልፍ በ60 ሰከንድ ውስጥ ብቻ ጀነሬት ያደርጋል። ኤክሶርስ ኪቱል ማክስ ፕሮ ደግሞ የቺፕ እና የብሌድ ቁልፎች ላይ ንጉስ ነው። ከመኪና ጋር በቀጥታ በገመድ የሚገናኝ ሲሆን ሃርድዌር OBD ኬብል ስለሚገናኝ ፕሮግራሙ በሚያደርጉበት ጊዜ ብሉቱዝ የመቋረጥ አደጋ የለውም። ታዋቂው የVVDI ሱፐር ቺፕስ ስለሚጠቀም የቆዩትን አዳዲስ መኪኖች ቺፕ ክሎኒንግ እና ጀነሬት ያደርጋል። በተለይ በቶዮታ ኦል ኪ ሎስት ቁልፍ በሚጠፋበት ጊዜ ባይፓስ ኪዮ በተጠቅሞ ለመስራት በጣም አስተማማኝ ነው። የሪሞት ባትሪ ሊኬጅ ይለካል። ሌላ ትልቁ ነገር የኤክሶርስ ኪቱል ዶልፊን እና ኮልዶር የተባሉ ኪ ከቲንግ ማሽኖች በብሉቱዝ ኮንትሮል በማድረግ ቁልፍ የመቅረጽ አቅም አለው። እንዲሁም ላይፍ ታይም ፍሪ አፕዴት ያለው ሲሆን ኤክሶርስ ላይ የሚሰሩ እያንዳንዳቸው ሪሞት ቦነስ ፖይንት ይሰጣቸዋል። እንግዲህ ቴክኒሻኖች ባጭሩ ስራችሁ ስማርት ኪ ላይና አዳዲስ መኪኖች ላይ ካተኮረ KM100 ምርጥ ነው። ነገር ግን በአሮጌ መኪኖችና አዳዲስ ቺፕስ ክሎኒንጎች እንዲሁም ኬብል ኮኔክሽን ከፈለጉ ኤክሶርስ ማክስ ፕሮ ተመራጭ ነው። ሁለቱ ቢኖራችሁ ግን 100% ስራችሁን ሙሉ ያደርገዋል። እንደዚህ አይነት አዳዲስ የቴክኒክ ቪዲዮዎች እንዲደርሳችሁ ቻናሉን ፎሎ፣ ላይክ ማድረግ አትርሱ። እናመሰግናለን። ይመቻችሁ።